እንዳመት ከ6 ወር ነው እዚያ የቆየነው ጫካ ውስጥ ምንም ነገር ሳይፈጠር አመት ከ6 ወር ምን ነበር የሚሏችሁ ትጥቀና ልንቀየራችሁ ተጣጣቃላችሁ አለበለዚያ ያሰብነው አለ እሱ እንሰራለን አብረን ምን ይሆናል ይያሉ የት ነበርስ የምታድሩት እዚህ ወጭ ላይ ብዙ ጊዜ ዛፍ ነበር እንዲታከልል ተነመለኝ ነበር እዛ በመጥቶኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው ያንንስ እንዴት ነበር የምታሳልፉት የምን ንጽህና መጠበቂያ ነው መቀዝም ብለን ሰናክ ነበር ምንለው ከአንድ አመት ከ6 ወር በኋላ ምንድነው የተፈጠረው መጨረሻችን ላይ ሰልፍ አሳለፉን እርቃናችንን ነው ልቀው ልብሳችንን ካወለቁ በኋላ ሰልፍ ሲያዙ እኔ አጋጣሚ ከመስተኛ አካባቢ ላይ ነበርኩኝ ግንኙነት ከተደረገ በኋላ እንዴ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም ደንዝዟል ሰውነት ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም በስድስተኛ ቀን ስነቃ እንደማወራ ነው የሚፈሰው ያ እሷ ደግሞ አንድ አካል ስለጎደላት ምንድነው አማራጭ የለበስኩት ልብስ አውልቄ ለሷ ነገሮቿን አስሬ ነው ቅፋን እየወተቱ ጀመረ ጀመሩ እንዳላዝላት አልችላት ከዛ አብረን ነው ቆመን ሄደው አንቺ ነው ቆጥቼሻለ ድም ስትለኝ እንዲሁ ነው ሁለት አጋለ ስንኩል ማን ይቀበለናል አልኳት እንግዲህ ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወደ የተሻለ ህይወት አገኛለሁ ብዬ ነገ ወደ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ በጨረሻው እንደዚህ ሲያመር እንደዚህ ሲው በጣም ካፋኝ በቃ ያውልዩም ነገ ወደ ስደት ነው ማለት ምንድነው ማድረግስ የምችለው ምን አይነት መልኩ ነው ህይወቴንስ መጠገን የምችለው አይዞሽ ምለኝስ ማንኛው ሰው ነው በቃ እንደው እንደዚህ መጨረሻ ላይ ምንድነው ጎዳና ተዳዳሪን ይሆንኩት ጎዳና ነው ወርቄ በቃ እኔ እንጂ አንዳንድ ታሪኮች ለመስማትም በጣም እጅግ በጣም ይከብዳሉ እኛ ጋር ይሆናሉ ይፈጠራሉ ብለን እንጠብቃቸው አይደሉም ሴት ሆኖ ለመስማት ይከብዳል ሰውም ሆኖ ለመስማት እንደዚህ አይነት ታሪክ ይከብዳል ያው ከመሞት መኖር ይሻላል ይባላል እግዚአብሔር አንቺን በዚህ ፈተና ውስጥ አሳልፎ ዛሬ ላይ ሲያደርስሽ ምክንያት የለውም ማለት አንችልም በፈጣሪ ስራ ማንገባም ግን በጣም ጠንካራ ነሽ እኔ በዚህ ሁሉ ችግር ውስጥ ያየሁት ያንቺን የመንፈስ ጥንካሬ ነው አሁን ላይ ልጅ አለሽ ልጅሽን ስታዩ ምን ይሰማሻል ከፋኛል በጣም ምክንያቱም እሱ ባይኖር የኛል እንትን አይደለም ነበር ማለት ልጅ ስትይዝ ከባድ ነው ለልጅ ስትይ ያልሽ ሆነ ትታሰራለሽ ልጅ ነው እንጂ ራስ ያትይም በቃ ምን አለበት ወይ ጤነኛ ልጅ በሰጠኝ ነው ካልሆነ ደግሞ እኔም በሽተኛ እንዴት ነው የማደርገው ልጅውንስ ለማልቀ ሁለቴ ነው 3 ጊዜ ጥየው ሁሉ ይጫለው እዚያ ወጭ ላይ ተመልሽ እንዲኝ ሳይው እማ ያለ ወደኔ ይመጣል እና ፈርም በለው በቃ አብረን እንሞታታለን በየዱሽን መቀፈርቂ እንደገና ራሴን ይቅርታ ጠይቄ እንደትልቅ
ጥያቄና መልስ በራስ እየተመለሰ እንደዚህ ማከሆነሽ ናንዶዬ ይሽከፋር ይሽውዳለሁ ያሳደጉሽ ቤተሰቦችሽ በጠፋሽበት ወቅት ከዛ ሁሉ ነገር ሲሆን ይሄን ሁሉ ታሪክ ያቃሉ ግን አልቀበልም ያለ አሁን ላይ ጤናሽ እንዴት ነው? ከመከመና በጣም ያስፈልገኛል ከህክምናም በላይ የምክር አገልግሎት ያስፈልገኛል ነገ ብርቱካን ምን ብታገኝ ትመኛለች? እኔው ምፈልግ አንድም በጤንነቴን የሚከታተለኝና በቃ ትምህርቴን መማር ምፈልገው ወደፊት የተሻለ ህይወት መኖር እፈልጋለሁ ልጅን በጎንና አይኑን እያየው እየተጫወቱ አብሬ እንደ እናት እንዳባት እንደወንድም ከጎን ይሆንልኝ ስማርኩኝ ጠበና እንዳያገኙ ተሻለ ህይወት እንደደርስ ነው የምፈልገው ዛሬ ወደ አዲስ ምዕራፍ የሚያሸጋግሩሽ ስጦታዎች እኛ እናበረክትልሻለን እንግዲህ ብርቱካን በጣም ብቻሽን በከባድ ሁኔታ ልጅሽን ያሳደግሽ ነው የምትገኘው በመሰረታዊነት በመጀመሪያ የሚያስፈልግሽ ደግሞ የቤት ኪራይ ድጋፍ ነው የቤት ቴሌቪዥን ይሄንን ስለሚያምን ደግሞ የ1 አመት ያለምንም ሐሳብ ከልጅሽ ጋር ሆነሽ ራስሽን እስክትቋቋሚ ድረስ የ1 አመት የቤት ኪራይ ይሸፍንልሻል ሌላው እንግዲህ እኔም በጣም ተርቤያለሁ ልጄንም ለማጥባት ደግሞ መብላት አለብኝ ካልበለው ደግሞ ወተት የለም ጡቴ ብለሻል እውነት ነው እናት ስንሆን ደግሞ የበላነው ሁሉ ደግሞ ወደ ልጃችን ነውና መብላት ራስን መጠበቅ ራብ መጥፎ ነው ይባላል እውነት መጥፎ ነው በጣም ስለዚህ የ6 ወር አስቤዛ ደግሞ የቤት ይሸፍንልሻል ከቤት ኪራይና ከአስቤዛ በተጨማሪ ደግሞ የልብስ ማጠቢያ ማሽን ኢቢኤስ ቴሌቪዥን ያበረክትልሻል በጣም ትምህርትሽን ተወጃለሽ መማር ትፈልጊያለሽ መለወጥ ትፈልጊያለሽ ባላሰብሽው ባልጠበቅሽው ሁኔታ ከትምህርትሽ ገበታ ወደ ኋላ ቀርተሻል ያኔት ኮሌጅ ደግሞ በመረጥሽው በፋርማሲ ሊሆን ይችላል በነርሲንግ እንዲሁም ደግሞ በላብራቶሪ ቴክኒሻንነት 2 ቅርንጫፎች አሉ ከሁለቱ በአንዱ ቅርንጫፍ መርጠሽ ትምህርትሽን እንድትከታተይ ትምህርት ቤት ወጪሽን ሙሉ በሙሉ ይሸፍንልሻል እኛም ህልምሽ ተሳክቶ ስትመረቂ ደግሞ ለመምጣት ያብቃል አሜን ሌላው ደግሞ የሰው ልጅ ሁሉ ነገር ለማድረግ ጤናው ነው ከሚያው ነገርና ብርቱካን የልብ ኬዝም አለባት እንዲሁም ልጇም እንደዚሁ ህክምና ያስፈልገዋል ከምንም ነገር በላይ ደግሞ የሳይኮሎጂ ባለሙያዎች እንደዚሁ የሚያዩ ይኖራሉና የህክምና ድጋፍ ያስፈልጋታል በተለያየ አይነት መንገድ የልብም እንደዚሁ የሳይኮሎጂም የልጇም ጤናም ጭምር ማለት ነውና በዚህ ላይ ደግሞ ድጋፋችሁ እንድታደርጉ እንላለንኛ እንዲሁም ደግሞ ሀገር ውስጥም ከሀገር ውጭም ያላችሁ መልካም ደጋግ ኢትዮጵያውያን ይሄን ፕሮግራም የምትከታተሉ እንግዲህ መቼም ዝም እንደማትሉ ፍጹም እምነታችን ነው ከብርቱካን ጎንነን የምትሉ በዚህ አድራሻዋ ልታገኙት ትችላላችሁ በቃ ሙሉ ነገር ላደረጋችሁልኝ ገዛ ላደረጋችሁልኝ ሁሉ ነገር ተበበ ከልብ አመሰግናለሁ ኢቢኤስ ቴሌቪዥንም እድሜ ጤና ይስጥልን በጣም ነው ማመሰግነው ወዳችኋለሁ አከብራችኋለሁ ነገ ወደ ደግሞ የኔ ህይወት ተሳክቶ የኔ መጥቼ እናንተ መጥቼ እዚህ ውስጥ ማስደስተበት ቀን ይናፍቀኛል ደግሞ ማደርገዋለሁ እናምናለን እኛ የአዲስ ምዕራፍ ሰዓታችን ይሄን ይመስል ነበር እሁድም በኢቢኤስ ይቀጥላል መልካም ጊዜ